ጣቶቼን ሳያቸው ያው እንደወጣው እግርሽን ያሳዩሻል የተቆረጠውን ማለት ነው። ህጋቸው ነው። ማሳየት አለ። ማየት ካለበት ወይ ፋሚሊ ያያል ወይ አንቺ ማየት ካለብሽ ያሳዩሻል የተቆረጠውን ማለት ነው። ለማዘር ሊያሳዩ ሲሉ ነው እኔ አልፈልግም ማየት አልፈልግም አለሽ ማዘር። ኦኬ እኔ ደግሞ ሙሉ በሙሉ እንዲቆርጥልኝ ማለት ያው እግር የለኝም ብዬ እንዳስብ አምጡና አሳዩኝ አልኳቸው እና የዛኔ መጥቶ ሳየው ወላሂ በጣም ነበር የተሰማኝ። በእንደዚህ በቅራ ጎኔ ነበር ያመጡልኝና እንዲህ ጉዞር ብዬ ሳየው ለካ እግሬ በጣም ያምራል አልኩኝ እና ማማሩ ራሱ የዛኔ ነበር ያየሁት። ጣቶቼን ሳያቸው ጣቶቼን ሳያቸው በጣም እንደሚያምርና ለካ ቆንጆ እግር ነበረኝ ምናምን ነገር አልኩኝ። ወይስ ታግፍሩላ አልኩኝ ተመልሼ ደግሞ ዲላ ማርር ነው እንዴ አልহামዱሊላህ ረቢል ዓለሚን አላህ ሙሉ በሙሉ ቢቆረጥስ ማለት የታሰበው ሙሉ እስካ ነበርና አሁን ከጉልበት በላይ ከፍ ብሎና ነው አሁን እንደዛ ነው። አዎ አልহামዱሊላህ አንተ ብዙ ነገር አለክ በብዙ ነገር ትከፍለኛለክ ብዬ ወዲያው በቃ አንሱልኝ አልኳቸውና በቃ የዛ ሰዓት በጣም በደንብ ቆረጠልኝ እና አልহামዱሊላህ ያው ይከብዳል ግን ምንም ማድረግ ደግሞ አትችይም። ከህመሙ ጋር ከምትኖሪ ያለ ህመም ራስሽን ትሪት እያደረግሽ እንደዚህ ብኖር ይሻላል ብዬ ነው የመረጥኩትና ያው አሁን ምንም የጎደለኝ እንትን አላለም ራሴን አላ እንትን አላለምና አላማርራውም ወላሂ። ምክንያቱም ከኔ ባሱ ብዙ አሉ። ሁለት እግር የሌላቸው አሉ፣ እጅም እንደዛው የሌላቸው አሉ። እኔ ደግሞ ትንሽ ነው የተነካው። አላህ ደግሞ የፈቀደውን የወደደውን ነው የሚያደርገው፣ መብቱ ነው። ልንከለክለው አንችልም። ይቆረጣል፣ የዚህን ቀን ይቆረጣል አለ። የዛን ቀን የተጻፈውን ያደረገውና አልহামዱሊላህ